እንዴት አደራችሁ? ሰላማችሁ ብዝት ይበል። ዛሬ እንግዲህ ያለሁት ያው እዚሁ ሰፈር ቤቴ ነው እና የሚሄደው ወደ ቅድስት ኪዳነ ምሕረት ቤተክርስቲያን ነው። ቅድስት ኪዳነ ምሕረት ቤተክርስቲያን የሚሄድበት ያው ምክንያት አገልግሎት አለበት ተብያለሁ እንግዲህ እና እስቲ እናያለን ምን እንደሆነ አገልግሎቱ። ከኔ ጋር ነው። በዚህ በኩል ቀጥታ ወደ ላይ ካወጣችሁ ሩፋኤል ነው የሚያስወጣችሁ። ሩፋኤል ቤተክርስቲያን ታውቁታላችሁ? ደረስን ነው እንግዲህ አሁን ቤተክርስቲያን አሳያችኋለሁ። የእኛ የኪዳነ ምሕረት ደብር ያለችው በጴጥሮስ ደብር ስለሆነ ያው አንድ አይነት ናችሁ ፈልጉ። የኪድዬ አገልጋይ እንዴት ልትሆን ቻልክ? ማህበሩንስ እንዴት ልትቀላቀል ቻልክ ካላችሁ ከዚህ በፊት በጭንቀት በጣም ታምሜ የበላሁት ምግብ በሙሉ አንድ ቀን ራሱ ሳይቆይ ያስመለሰኝ በጣም ተጎድቼ በጣም ከስቼ ነበርና ትዝ ይለኛል። ያኔ 2016 ሐምሌ ውስጥ መጣው። ከዛ ዛሬ ያንቺን ጸበል ጠጥቼ ከተሻለኝ ያንቺ አገልጋይ እሆናለሁ ብዬ ስለተሳልኩኝ ማለት ነው። ልክ በሰባተኛው ኩባያ ይመስለኛል ዝልግልግ ያለ ነገር አስመለሰኝ። ከዛም ወደ 10 ኩባያ ጨርሼ ስለቴ ተሰምሮ ያው በድንጋጤ ወደ ቤት ገባሁ። የኪድዬን ማህበር እንዳለ አላቅም ነበርና እኔ ቃሌን ለመፈጸም ብዬ ዘውትር ቅዳሜና እሁድ እዚሁ ደጇ ማለት ነው የተገኘው አገለግላት ነበረ። በአጋጣሚ ጳጉሜ ውስጥ ለማህበር ምዝገባ ነበርና ተመዘገብኩ። አጋጣሚ ተጠቀሙ። ያው አሁን እዚህ ማህበር ውስጥ ነው ያለሁት፣ የኪዳነ ምሕረት ማህበር ውስጥ። አሁን ያለሁት አቡዬ የመጠመቂያ ቦታ ነው። አቡዬ የሚገኘው ደግሞ በዊንጌት መስመር ከጴጥሮስ ጳውሎስ ማለትም ዊንጌት በምንሄድበት ጊዜ ወደ ግራ የሚያስገባ መስመር አለ፣ እዛ ይገኛል አቡዬ ቤተክርስቲያን። በዛ መስመር ስንገባ ድጋሜ ወደ ግራ የኮብልስቶን ቁልቁል መንገድ አለ እና እኔ አቡዬ ሄድኩት ጸበል ለመቅዳት ነው። ያው የአይን ጸበልም አለ ከፈለገ። ዓለማዊ ነገር ነው የሚያስጨንቀኝ። እሱ ዓለማዊ ነገር ምናምን ስራ ምናምን ብር ያስጨንቀኝ። እንዲህ ይመጣል እንጂ ከየት ማምጣት ጤና መጠበቅ አለብን። እንደ ፊት የራሱ ከስታታዩ ያን ዝጋው እንደዚህ ዝጋው በቃ። እሺ ያው ዘግቼዋለሁ እንግዲህ ሌላ አልሆነ። ሁሌ ለአገልግሎት ያው ሂብስ እንቀበላለን። ሂብስ በምንቀበልበት ጊዜ ደግሞ ስማችን ይመዘገባል። እዛ እስከምትለፈሽ ደግሞ ንብረት ክፍል ስለሆንኩ ችግር የለም ሂብስ እያስመለስኩ ነበረ። ምክንያቱም ሰዓቱን ሄዶ ስለነበረ 3 ሰዓት ተኩል አለ እኔም ልወጣ ነበር። ጠበቀኝ ያለው ወዛሞኛለሁ በጣም ስለሚቆይ ብቻ ለታ አባል ሳይክል ውድ ነው። ስንት ነው ሳይክል? ጣራ ነክቷል። 20 ሺህ ብር አሪፍ ነው። የተጠቀምክበትን 12 ነው የምትሸጠው። አሁን ባድሰው 20 ሺህ